አሁን የምናየው ዓለም እውነት ይመስላችኋል? የምንገዛው ነገር፣ የምንሰማው ዜና፣ እንዲሁም የምንመርጣቸው መሪዎች ሁሉም አስቀድሞ የተወሰነ ቢሆንስ? ከታዋቂ ሰዎች ጀርባ በቤተ መንግሥት ጨለማ ክፍል ውስጥ ዓለምን እንደ ቼዝ ጨዋታ የሚዘውሩ ጥቂት ሰዎች አሉ። ኢሉሚናቲ ስማቸው ይፈራል፣ ታሪካቸው ይደበቃል። ግን ዛሬ እነኚህን ስውር ማህበረሰብ ከጥላቸው ስር አውጥተን እንፈትሻቸዋለን። ኢሉሚናቲ የሚለው ስም የበራላቸው ዘኢንላይትንድ ማለት ነው። ታሪኩ የሚጀምረው በ1776 ዓ.ም በጀርመን ባቫሪያ ውስጥ ነው። አደም ዌይሻውፕት የተባለ ሰው ይህን ማህበር ሲመሰርት ዓላማው ምን ነበር? ዓለምን በአንድ መንግሥት ስር ማምጣት ወይስ ሃይማኖትን ማጥፋት? ይህ ማህበረሰብ መፍረሱ በታሪክ መዝገብ ቢነገርም ነገር ግን ብዙዎች አሁንም እንዲሁም ከመቼውም በላይ በዝምታ እየበረታ ነው ይላሉ። አስተውላችሁ ታውቃላችሁ? በዓለማችን ትላልቅ የሙዚቃ ኮንሰርቶች፣ የፊልም ዝግጅቶች እንዲሁም የፖለቲካ መድረኮች ላይ የሚታዩ እንግዳ ምልክቶች ምን ትርጉም አላቸው? የሶስት ማዕዘን ቅርጽ፣ አንዲት አይን፣ እነዚህ ድንገተኛ ምልክቶች ናቸው ወይስ እኛ አለን የሚሉበት ኮዳቸው ነው? ከሆሊውድ እስከ ዋል ስትሪት፣ ከቫቲካን እስከ የተባበሩት መንግስታት ድርጅት የዚህ ማህበር እጅ የሌለበት የለም ይባላል። ግን እውነቱ ከዚህ በላይ ነው። ምክንያቱም ይህ ሴራ የእናንተንም ኬስ ይነካል። የኢሉሚናቲ የመጨረሻ ግብ አዲስ የዓለም ስርዓት መመስረት ነው ይባላል። አንድ ባንክ፣ አንድ መሪ፣ አንድ ሃይማኖት። ዓለምን ወደ አንድ አቅጣጫ ለመምራት ጦርነትን ይፈጥራሉ፣ ኢኮኖሚን ያደቃቃሉ፣ አልፎ ተርፎ ወረርሽኞችን ያሰራጫሉ ተብሎ ይታመናል። ማንም ያልጠበቀው ነገር ግን የምንጠቀማቸው ስማርት ስልክና ኢንተርኔት የዚህ ቁጥጥር አንዱ አካል ቢሆንሳ? የሁላችንም የግል ሚስጥር በሚስጥራዊ ሳጥን ውስጥ እነሱ ጋር ተቀምጠዋል። እርግጥ እውነት ነው፣ ብዙ ሰዎች ይህንን ታሪክ እንደ ተራ የፈጠራ ታሪክ ያያሉ። ሰዎች ትርጉም ለሌለው ነገር ትርጉም መስጠት ይወዳሉ ብሎም ያምናሉ። ነገር ግን በዓለም ላይ የሚከሰቱ አስደንጋጭ ክስተቶች ሰንሰለት ሲመረመሩ ጥርጣሬ ይበረታል። ለምንድን ነው በዓለማችን ላይ ያለ ሀብት በጥቂት በጣት የሚቆጠሩ ግለሰቦች እጅ ላይ ብቻ ሊሆን የቻለው? ለምንድን ነው መሪዎች በአደባባይ የሚናገሩትና በጓሮ የሚያደርጉት ነገር የሚቃረነው? ኢሉሚናቲ እውነት ይሁን የሰዎች ስጋት፣ አንድ ነገር ግን እርግጠኛ ነው፣ ዓለም እኛ በምናየው መነጽር የምትመራ አይደለችም። ከጥላው ጀርባ ትልቅ ጨዋታ የሚጫወት ኃይል። እናንተስ ምን ታስባላችሁ? እኛ የዚህ ጨዋታ አባላት ነን ወይስ ተመልካቾች? ይህ ታሪክ እጅግ በጣም ጨለማ ሊሆን ይችላል። ሐሳቦቻችሁን በኮመንት ላይ እውነቱን ለማየት አይናችሁን ገለጥ አድርጉ። በሚቀጥለው ሚስጥር እስክንገናኝ ቸር ቆዩ። ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።